ሰላም ቤተሰቦቼ እንዴት ናችሁ? ዛሬ በዚህ ፕሮግራማችን እስቲ ትምህርታዊ ትምህርት የሚሰጡ ፕሮግራሞችን እንዲሁ ማስተያየት የምንሰጥበት የሌሎችም ቪዲዮ ደግሞ እንዲሁ ከኛ ላይፍ ጋር ገን የምናስተያይበት ነው። ወደ ፕሮግራሙ እንሂድ። ምንድነው እዚህ ላይ የምናየው? ብዙ ጊዜ የሰዎችን ስህተት በፊት ለፊት ከመናገር ይልቅ ጊዜ እንፈልግላቸዋለን። ስህተቶችን በስህተት ላይ እየደረቡ ሲሄዱ ዝም ብለን አሳልፈን መጨረሻ ላይ እንበቀላቸዋለን ማለት ነው። ይሄ ልክ አይደለም። ለምሳሌ አሁን እዚህ ላይ እንደምናየው ካልሲውን ሲጥል እንደ ጥሩ ሰው አነሳች፣ ሄደች፣ አይዞህ አለች። እግሩን ሰቀለ፣ አይዞህ ስቀል፣ አሁንም ችግር የለም ማለት የማይገባ ቦታ ላይ እግሩን ወደ ላይ አውጥቶ ሲጠጣ ማለት ነው። መጨረሻ ላይ ግን አይታችሁታል መኪናውን እንዴት እንዳደረገችው ማለት ነው። ይሄ የትዕግስታችሁ የዛኛው ደግሞ ጥፋቱ እየበዛ ሲሄድ ውጤቱ ይሆናል ማለት ነው። ስለዚህ ስህተቶችን ስናገኝ ወዲያው ነው ማስተካከል። ይሄ እዚህ ጋር መጣል የለበትም ብለን ልንነግር ነው የሚገባው እንጂ እንደዚህ ጥሩ መስለን መጨረሻ ብዙ ጊዜ ሰዎች እንደዚህ ሆኑብናል። ከሌማ ጥሩ ሰው ነው እንዴ እያለን እንሄዳለን። መጨረሻ ላይ ግን በእንደዚህ አይነት ሁኔታ ላያዳግም ይመቱናል ማለት ነው። እና ትንሽ ከባድ ነው፣ ግን ትምህርት እንድናገኝበት ስለሚያስፈልግ ነው። ወደ ቀጣዩ እንሂድ እና ዶክተሬቴን ከጨረስኩ 1 አመት ሆኖኛል እላለሁ። የምር እውነትሽን ነው? አትመስይም። አዎ አልመስልማ። ቆይ አንዴ በደንብ እናወራለን። መጣሁ እጄን ታጥቤሽ። ሄሎ ዶክተር፣ አረ ድመቷን የውሻ መድኃኒት ወቅትሻት እንደ ውሻ እየጮኸች ነው። ድመት? ውሻ? እቺ ልጅ እንስሳ ዶክተር ነው እንዴ ያለችኝ? እኔ የምልሽ ዶክተር ነኝ ያልሽኝ የእንስሳ ዶክተር ነው እንዴ? አዎ ምን ነው አሙ ነው? ምንድነው እኔ በእንደሱ አይነት በእንደሱ እሷ እንደገመተችው ያው አንተ እንስሳና ነገሩ እሱን አይደለም። የእንስሳ እኔ አንዳንድ ጊዜ መድኃኒት ለምሳሌ ውሾቼ የታመሙና ወይ ድመቶቼ መድኃኒት ግዢ ተብዬ ስታዘዝ ከሰው መድኃኒት የሚሸጥበት ነው ሄጄ የምገዛው። ኤቭሪ ነገር ለውሻ ለድመት ተብሎ የተለየ መድኃኒት የለም። ግን ዶዙን ነው የሚያሳንሱት። ለምሳሌ ሰው የሚወጋውንና እንስሳው የሚወጋውን ይለያያል። ስለዚህ ትምህርቱ አንድ ነው። በአብዛኛው እንዲገባን የሚያስፈልገው ሁሉም ሳይንስ ነው፣ ሁሉም ሕክምና ነው። ዘሴም አንድ አይነት ነው። ያኛው ሰው ስለሆነ የተሻለ እውቀት አለው፣ ይሄኛው እንስሳ ስለሆነ እንደፈለገ ይሆናል ማለት አይደለም። ስለዚህ ልንገነዘብ ይገባል ማለት ነው። እና አሞክሳሲሊን ሲታዘዝላቸው አሞክሳሲሊን ይታዘዛል። ባለፈው በተለይ አንድ ወንድ ድመቴ ሽንት መሽናት ሆዱ ጥሩ ይል ነበርና ዶክተሩ መጥቶ አይቶት ሽንቱን አይሸናም አለ። ስለዚህ ከፋርማሲ ነው የላከኝና ራሱን ሄዶ የገዛው ራሱ ነው መሰለኝ ሄዶ የገዛው እንደው እኔ አይደለሁም። ጊልኮስ ምናምን ነው የገዛሁት። ፋርማሲ ሄዶ አንድ አይነት መድኃኒት የሰውን ገዝቶ ያው ዶዙን ለይተው እና አስተሳሰባችንን ማስተካከል መቻል እንዳለብን ነው የምገነዘበው።
እንስሳ ቢሆን ሳይንስ ነው፣ አጥንቶ ነው የሚፈተነው። 7 ዓመትም ይሁን 4 ዓመት ሴም ነው። ዶዙን ነው እንጂ የሚያሳንሱት ሌላ ለእንስሳት ተብሎ የተሰራ መድኃኒት የለም። ስለዚህ ጉበታቸውም የኛ ትልቅ ሊሆን ይችላል፣ የነሱ ትንሽ ሊሆን ይችላል። ኩላሊታቸውም ሌሎችም ኦርጋናቸው አንድ አይነት እንደሆነ ብትገነዘቡ ጥሩ ነው ብዬ አስባለሁ። ወደ ቀጣዩ እንሂድ። የምናደርገው ነገር አለ። ያው የምንደበቅባቸው ነገሮች ምናልባት ደስታ ሊሰጠን ይችላል፣ ህይወታችንን ግን ያበላሻል። ስለዚህ ሚስቶችም ደግሞ እንደዚህ እየተከታተሉ ከእንደዚህ አይነት ነገር ሰውየውን ለማዳን ከመሞከር ይልቅ በማስተማር መቀየር መቻል አለብን ብዬ ነው የማስበው። እንደው በጣም በቃ ይህን ብቻ አይደለም፣ ዝሙት ላይ ሴቶቹ ተከታትለው ወይ ደግሞ ሴትዮዋ መጥፎ ስትሆን ደግሞ ወንዱ ተከታትሎ ብዙ ነገሮች አሉ እና ራስን መግዛት ግን የተሻለ ነው ብዬ ነው